ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ዛሬም ደግሞ ሁላችንም በየቤታችን ሆነን የክርስቶስ ኢየሱስን ትንሣኤ እናስብበት ቀን። እዚህ ቀን ላይ መጽሐፍ ቅዱስ ምን ያስተምረናል? ስለዚህ ቀን ምንስ ማሰብ አለብን? ምን ማወቅ አለብን? የሚለውን ከኔ ጋር የተወሰነ ሐሳብ ለመካፈል እንሞክራለን። ተባረኩ። መጽሐፍ ቅዱስ ላይ የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ነው ለማየት ሞክሩ። ምዕራፍ 15 ቁጥር 14 ላይ ሲናገር ክርስቶስ ከሞት ካልተነሳ ስብከታችን ከንቱ ነው፣ የኛም ደግሞ እምነት ከንቱ ነው እያለ ጳውሎስ ይናገራል። እምነታችን ከንቱ ነው፣ ስብከታችን ዋጋ ቢስ ነው ይላል። የአንደኛ ቆሮንቶስ መጽሐፍ ሲጻፍ ጳውሎስ ለቆሮንቶስ ሰዎች ስለነሱ ወሬ ይሰማና ነው ደብዳቤ የሚጽፍላቸው። እነዚህ ቆሮንቶስ ሰዎች በመካከላቸው ብዙ ችግር ነበር። እነዚህ ሰዎች መሃላቸው የመከፋፈል ችግር ነበረ። የመንፈሳዊ ጸጋዎችን መጠቀም ችግር ነበረ። የጋብቻ ላይ ችግር ነበረ። እንደውም ደግሞ የስነ ምግባር ችግር በመካከላቸው ነበር። ስለዚህ ጳውሎስ እነዚህን ችግሮች ለመመለስ ነው ይህንን ደብዳቤ የሚጽፍላቸው። እዚህ ብዙ ችግሮችን የመለሰ ጳውሎስ ምዕራፍ 15 ላይ ይደርስና ጳውሎስ አንድን ጥያቄ ይመልስላቸው። ምዕራፍ 15 ላይ ጳውሎስ የሚያነሳው ጥያቄ ይሄ ነው። በመካከላቸው አንድ ጥያቄ ተነስቷል። ምን የሚል? የሙታን ትንሣኤ የለም የሚል ጥያቄ በእነዚህ አማኞች ወይ ደግሞ በቆሮንቶስ ቤተክርስቲያን መካከል የተነሳ ነው። እነዚህ ሰዎች ቤተክርስቲያኗ የአሕዛብ ቤተክርስቲያን ናት። ስለዚህ ከግሪክ ፍልስፍና የመጡ ሰዎች ሊኖሩ ይችላሉ፣ ወይ ደግሞ የግሪክ ፍልስፍና ውስጣቸው ያለ ሰዎች ሊኖሩ ይችላሉ፣ ወይ ደግሞ በዙሪያቸው የግሪክ ፍልስፍና የሚያራምዱ ሰዎች ሊኖሩ ይችላሉ። ስለዚህ በመካከላቸው ይሄ ትምህርት ገብቷል። ይሄ ትምህርት እያናወጣቸው ነው። ምን የሚል? የሙታን ትንሣኤ የለም የሚል መናወጥ ተነስቷል ማለት። ስለዚህ ጳውሎስ ይሄንን መልስ ነው የሚጽፍላቸው። ጳውሎስ እንዲህ ይላቸዋል፣ የሙታን ትንሣኤ የለም ከሆነ ይላቸዋል ክርስቶስም ከሞት አልተነሳም ማለት ነው ይላቸው። ጳውሎስ እውነት ሙታን ወደፊት ማይነሱ ከሆነ እውነት ትንሣኤ ከሌለ ይላቸዋል ክርስቶስም ከሞት ምን አላለም? አልተነሳም። ክርስቶስም ምን አላለም? ትንሣኤ የሚባል ነገር የለም ማለት ነው ይላቸው። ጳውሎስ እንደዚህ ይላቸው፣ እኛ ወደ እናንተ ስንመጣ አንድ እውነት ነው የሰበክናችሁ። እኛ የተቀበልነውን ከዛ እናንተ የሰማችሁትን ጸንታችሁ የቆማችሁበት አንድ እውነት አለ። እሱን እውነት ሰበክናችሁ። እሱም ወንጌል ነው። እናንተ የቆማችሁበት የጸናችሁበት የተቀበላችሁት ወንጌል ነው ይላቸዋል። ወንጌል ደግሞ አንድ ነገር ነው። ምንድነው ወንጌል? መጽሐፍ እንደሚናገር ይላቸዋል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚናገር ክርስቶስ በሶስተኛው ቀን ከሞት ተነሳ ይላቸዋል። ወንጌል ይሄ ነው። ወንጌል ስለ ክርስቶስ ለኃጢአታችን መሞት ነው፣ መቀበር ነው፣ በሶስተኛ ቀን መነሳት ነው። ይሄንን ነው የሰበክናችሁ እናንተን። ይሄንን የተቀበላችሁት፣ በዚህ ነው ጸንታችሁ የቆማችሁት። ወንጌል ምንድን ነው? ክርስቶስ ከሞት ምን ማለቱ መነሳቱ ነው ይላችሁ። ስለዚህ ክርስቶስ ከሞት ካልተነሳ ይሄ ለእናንተ የሰበክናችሁ እውነት ውሸት ነው ማለት ነው። ለእናንተ እውነትን አልሰበክናችሁም ማለት ነው ይላችሁ። ስለዚህ ጳውሎስ ምን እያላቸው ነው? ወንጌል ክርስቶስ ከሞት ምን ማለቱ ነው? መነሳቱ ነው። ክርስቶስ ከሞት ካልተነሳ ወንጌል የሚባል ነገር የለም። የምስራች የሚባል ምንድን ነው? የምስራች ክርስቶስ ሞቷል የሚባል የምስራች አይኖርማ። ለምን? ማንም ሞቷል። ብዙ ሰዎች ተነስተዋል። ብዙ ታላላቅ ሰዎች ተነስተዋል፣ ሞተዋል። ይሄ የምስራች አይደለም። ግን አንድ የምስራች አለ፣ አንድ እውነት አለ። ምን? ለሰዎች ወንጌል የምስንነግር መሞቱን አይደለም፣ ከዛ መነሳቱን ነው የምንነግረው። ይሄ ነው የምስራችሁ ይላቸው። ግን ይላቸዋል ክርስቶስ ከሞት ካልተነሳ የኛ እምነት ከንቱ ነው፣ የእናንተ እምነት ከንቱ ነው። እኛ ለእናንተ የሰበክነው ስብከት ራሱ ምንድን ነው? ዋጋ ቢስ ነው ይላቸዋል ጳውሎስ። ከንቱ። እሱ ብቻ አይደለም ደግሞ ይላቸዋል ከንቱ የሆነው ክርስትናችሁ ከንቱ ነው። እምነታችሁ ከንቱ ነው ካለ ክርስትናችሁ፣ በቤቱ መሆናችሁ ከንቱ ነው። በሱ ቤት መኖራችሁ መመላለሳችሁ ከንቱ ነው። መከራን መቀበላችሁ ከንቱ ነው። የሙታን ትንሣኤ ከሌለ ለምንድን ነው መከራን የምትቀበሉት? እንደውም ጳውሎስ እንዲህ ይላል፣ ክርስቶስን ተስፋ ያደረግነው ክርስቶስን የተከተልነው ለዚህ ምድር ብቻ ከሆነ ክርስቶስን የተከተልነው ለምድራዊ ነገር ብቻ ከሆነ እንደኛ ምስኪኖች የለም ይላቸው። እንኳን እናንተ አይደለም እንደኛ እንደ ጳውሎስ እንደሚሰብከው እንደሚያገለግለው የክርስቶስን እውነት ይዞ ከሀገር ሀገር እንደሚዞር መከራን እንደሚያይ ሰው ከንቱ የለም። ምን ከሌለ? ክርስቶስ ከሞት ካልተነሳ ከንቱ ነው ይላቸው። እዚህ ሁሉ የተፈጠረው ምንም ትርጉም የለውም። እሱ ብቻ አይደለም የሚነግራቸው። እንደውም እኛ ውሸታም እንባላለን። እግዚአብሔር ክርስቶስን አስነስቷል ብለን ለእናንተ የሰበክነው ስብከት ውሸት ነው፣ ስለዚህ እኛ ሐሰተኞች እንባላለን ይልና፣ ግን እሱ አይደለም። ዋናው ደግሞ ሌላ ትልቅ ነገር አለ። ምን? እኛም ኃጢአታችን ምን አልተባለም? ይቅር አልተባለም።
የእናንተ ኃጢአታችሁ እንዳለ ነው። ምን ካላል ክርስቶስ ከሞት ካልተነሳ ይላቸው። ምን ማለት ነው? የክርስቶስ ትንሣኤ የክርስቶስ ለኛ ኃጢአት ለኛ በደል መስቀል ላይ የሰጠው ስራ ወይ ደግሞ መስዋዕትነት ወይ ደግሞ ክርስቶስ ለኛ ሲል መስቀል ላይ የከፈለው ዋጋ እግዚአብሔር እንደተቀበለው ማረጋገጫ። ክርስቶስ ከሞት ሲነሳ ክርስቶስ የከፈለውን ዋጋ ወይ ደግሞ ክርስቶስ ለኛ ሲል መስቀል ላይ የሰራውን ስራ እግዚአብሔር እንደተቀበለው እግዚአብሔር ኃጢአታችን ይቅር እንዳለ ማረጋገጫ ነው ክርስቶስ ከሞት መነሳቱ። እና ክርስቶስ ከሞት አልተነሳም ከሆነ የእናንተ ኃጢአት እንዳለው ማለት ኃጢአታችሁ ይቅር አልተባለም። ክርስቶስን መከተላችሁ ትርጉም የለው። አያችሁ፣ የክርስቶስ ትንሣኤ ለክርስትናችን ዋና ነገር ነው። የጀርባ አጥንት እንደሚባለው ዋና ነገር ነው። ክርስትና የሚቆመው ክርስቶስ ከሞት በመነሳቱ ላይ። ክርስቶስ ከሞት ካልተነሳ ኢየሱስ የለም ከሆነ ሕያው ካልሆነ ትርጉም የለውም። የሆነ የሞተ ሰው የምንከተል ሰዎች ነን። ስለዚህ አይደለም ኢየሱስ ሞቶ አልቀረም። ምን ብሏል? ተነስቷል፣ ኃጢአታችን ይቅር ተብሏል ይላቸዋል ጳውሎስ። እና ጳውሎስ ይላቸዋል ይሄንን ነገር የምንነግራችሁ ዝም ብለን ተረት አይደለም ይላቸው። ይሄን ነገር የምንነግራችሁ ከስሜታችን ተነስተን አይደለም፣ ወሬ ሰምተን አይደለም። ምን ምስክሮች አሉ ይላቸው። የአይን ምስክሮች አሉ፣ ያዩት ሰዎች አሉ። እኛ ድንገት ተነስተን ኢየሱስ የሚባል ሰው አለ፣ ስለ ኃጢአታችን ሞቷል፣ ተቀብሯል፣ ከዛም ትንሣኤ አድርጓል፣ ከሞት ተነስቷል ብለን የምንሰብከው ነገር አይደለም። ምስክሮች አሉን ምን ነግራችሁ እናንተን አይተውታል የምን መጀመሪያ ጳውሎስ ማንን ያነሳል? ጴጥሮስን ያነሳል። ኬፋ እኮ አይቶታል። ማንን? ኢየሱስን ከሞት በኋላ ማን አይቶታል? ኬፋ አይቶታል። ከዛስ 12ቱ ሐዋርያት አይተውታል። 500 የሚሆኑ የክርስቶስ ደቀ መዛሙርት አይተውታል። ለነሱ ተገልጧል። ያዕቆብ አይተውታል። ከዛስ ለኔ እንደ ጭንጋፍ ለሆንኩ ቤተክርስቲያን ሳሳድር ለነበረ እንኳን ለኔ እንኳን ተገልጧል። እኔ የምሰብካችሁ ወንጌል ከራሴ አምጥቼ አይደለም፣ ወይ ደግሞ ዝም ብዬ ሰዎች ሲናገሩ ሰምቼ ተረት አይደለም የምነግራችሁ። ኢየሱስ ተነስቷል፣ እኔ ራሱ አይቼዋለሁ። ከዛስ ጴጥሮስ አይቷል። 500 የሚሆኑ የኢየሱስ ተከታዮች አይቷል። አያችሁ፣ ኢየሱስ ለአንድ ሰው ታይቶ ቢቀር ኖሮ ያ ሰውዬ ይዋሻል ትላላችሁ። ኢየሱስ ለ12ቱ ብቻ ታይቶ ቢሆን ኖሮ አይ እነሱ እኮ የሚከተሉት ሰው ስለነበረ እነሱ እኮ ከሱ ጋር ሲኖሩ የነበሩ ሰዎች ስለነበሩ እምነታቸው የትምህርታቸው ውድቅ እንዳይደረግባቸው ነው ትላላችሁ። ኢየሱስ ግን 500 ለሚያህሉ ሰዎች ምን ብሏል? ጴጥሮስ ታይቷል ይላል ጳውሎስ። ታይቷል። እንደውም ሐዋርያት ሥራ ላይ ምዕራፍ 1 ቁጥር 3 ላይ ስትመለከቱ ሉቃስ ይላል ኢየሱስ ከሞት ከተነሳ በኋላ ሕያው መሆኑን በተለያየ መንገድ ያረጋገጠላቸው በመሃላቸው ይመላለስ ነበር። ታውቃላችሁ፣ ሐዋርያትም ተጠራጥረው ነበር ኢየሱስ መነሳቱን እንዳልተነሳ ያስቡ ነበር። እነሱ ቶማስ ማረጋገጥ ፈልጎ ነበር ኢየሱስን አይቶት እንኳን። ስለዚህ ኢየሱስ በመሃላቸው እያረጋገጠላቸው ምን መሆኑን ሕያው መሆኑን በመሃላቸው ይመላለስ ነበር። እዚህ ኢየሱስ ያሳያቸው ነበር ምን እንዳለ ሕያው እንደሆነ። አንድ ሰው አይደለም ኢየሱስ ሕያው መሆኑን ያየው፣ ሁለት ሰው አይደለም ኢየሱስ ሕያው መሆኑን ያየው፣ ብዙዎች ናቸው። እናስ ኢየሱስ ሕያው ነው ማለት ነው ይላቸው። ስለዚህ ከንቱ አይደለም እምነታችን፣ ከንቱ አይደለም አገልግሎታችን፣ ከንቱ አይደለም ሩጫችን። ለምን? ኢየሱስ ከሞት ስለተነሳ ኢየሱስ እና ምን ይጠቅመናል ኢየሱስ ከሞት መነሳቱ? እሺ ተነሳ፣ ምን ያደርግልናል? የተወሰኑ ነጥቦችን እናንሳና ለዛሬ እንጨርስ። የመጀመሪያው ለኛ ለአማኞች ተስፋ ነው። ጳውሎስ ቅድም እንዳነሳ ነው እና እዚህ ምድር ላይ ያለን አገልግሎት ከንቱ ነው እንዴ ይላል። እዚህ ላይ ያለን ሩጫ ከንቱ ነው እንዴ ይላል። ለዚህ ምድር ላይ ብናገር ነው እንዴ ተስፋ የምናደርገው? አይደለም። ከዚህ ምድር በኋላ ህይወት አለ ይላል ጳውሎስ። ህይወት አለ። መጽሐፍ ሲናገር እዚሁ አንደኛ ቆሮንቶስ ላይ እሱ መጀመሪያ ከሙታን ምን ሆኖ ተነስቷል? በኩር ሆኖ ተነስቷል። ከዛስ እኛ በእርሱ የሆኑ ደግሞ እንቀጥላለን። ኢየሱስ ስለተነሳ ኢየሱስ ሞትን ድል ነስቶ ሞትን አሸንፎ ስለተነሳ ከዛን እኛ በሱ የሆነው አማኞች ደግሞ አምነን የሞት ነው ከሞትን የዛኔ ደግሞ ያልሞቱት አሉ፣ ከዛ ላይ የሞቱትም አሉ በዛን ዘመን አይደል? እነሱ ምን ይላሉ? ይነሳሉ። ስትሞቱ ተስፋ አላችሁ። ምን ስለምትሉ? ስለምትነሱ አትቀሩም እንደሞታችሁ ይላቸው። ስለዚህ የሞትን ፍርሃትን ከኛ ላይ ያነሳል። ከነዚህ ሰዎች ላይ ሞትን ፍርሃት ያነሳል። እነዚህ ሰዎች ማለት የሞት ፍርሃት አለ ማለት ነው። በቃ እንደሞትን ልምቀር ነው። ትንሣኤ ከሌለ ምንድነው ጥቅማችን? ኢየሱስን መከተላችን ጥቅማችን ምንድነው? ወንጌሉን መስበካችን ጥቅሙ ምንድነው? አይደለም። ህይወት አለ ከሞት በኋላ። ኢየሱስ ብሏቸዋል ሐዋርያትን አይደል? ቦታ ላዘጋጅላችሁ ሄዳለሁ፣ ከኔ ጋር ለዘላለም ልትኖሩ፣ ከኔ ጋር ልትቀጥሉ እስከ ዘላለም ድረስ ምን ቦታ አዘጋጅላችኋለሁ። ከመቼ በኋላ? ከሞት በኋላ ምን ትላላችሁ? ትነሳላችሁ። ስለዚህ
የክርስቶስ ትንሣኤ ለኛ ለአማኞች ተስፋን ይሰጠናል። እዚህ ቆሮንቶስ ላይ ሞት ወይ መውጊያ የታለ ይላል አይደል? ሞት ምን ይላል? ይሸነፋል። መጨረሻ ላይ ድል የሚነሳው ሞት ነው። ስለዚህ ሞትን እናሸንፈዋለን፣ ድል እናደርገዋለን፣ ትንሣኤ እናደርጋለን እኛም እንደ ክርስቶስ። ስለዚህ አንደኛው ይሄ ነው። የሞት ፍርሃትን ከኛ ላይ ያነሳል፣ ተስፋን ይሰጠናል። እኛ ሞትን እየፈራን ሳይሆን የምንኖረው ለኛ ሞት መሻገሪያ ነው። ለኛ ሞት ወደሚቀጥለው ህይወት ከእግዚአብሔር ጋር ከኢየሱስ ጋር ወደምንኖረው ህይወት የሚያሸጋግረን ምንድነው? በር ነው እያለን እንድንኖር ይረዳናል የኢየሱስን ትንሣኤ ማወቃችን። ሌላው ኃጢአታችን ይቅር እንደተባለ እንረዳለን ወይ ደግሞ እርግጠኛ እንሆናለን። ጳውሎስ ይላቸዋል ኢየሱስ ከሞት ካልተነሳ እንደዛው ከናጤታችሁ ናችሁ ይላቸዋል። እና ስንገለብጠው ምን ማለት ነው? ኢየሱስ ከሞት ከተነሳ ከናጤታችሁ አይደላችሁ፣ ማጤታችሁ ምን ተብሏል? ይቅር ተብሏል ይላቸዋል። ማለት እነዚህ ሰዎች የሚወቀሱበት ነገር ይኖራል ማለት ነው። ኢየሱስ ከሞት ካልተነሳ ስለዚህ እኔም ከናጤቴ ነኝ ማለት ነው። ኢየሱስ ከሞት ካልተነሳ እግዚአብሔር አልተቀበለኝም ማለት ነው። ኢየሱስ ከሞት ካልተነሳ እኔ ትላንትና በምኖርበት ህይወት ውስጥ ነኝ። አሁንም ትላንት የሰራኋቸው ኃጢአቶች በእኔ ላይ ይቆጠራሉ። አሁንም ፍርድ ይጠብቀኛል። አሁንም እግዚአብሔር ቁጣ ይጠብቀኛል። ኖ ይላቸዋል ጳውሎስ። ክርስቶስ ሕያው ነው። ክርስቶስ ከሞት ተነስቷል። ክርስቶስ እንደሞተ አልቀረም። እናስ ኃጢአታችሁ ይቅር ተብሏል ይላቸዋል። ኢየሱስ ጌታ ነው። ኃጢአታችን ይቅር ተብሏል ወገኖች። በደላችን ይቅር ተብሏል። መተላለፋችን ይቅር ተብሏል። ከእንግዲህ ኩነኔ የለብንም። ነፃ ነን በክርስቶስ። ክርስቶስ ለኛ ሲል መስቀል ላይ የከፈለው ዋጋ የኛን ኃጢአት የኛን በደል ከኛ ላይ አስወግዷል። እግዚአብሔር የክርስቶስ መስዋዕት ተቀብሎታል። እኛ ምን ሆናለን? ነፃ ሆነናል። ስለዚህ የቆሮንቶስ ሰዎች ምን የሚላቸው ጳውሎስ? ክርስቶስ ተነስቷል ከሞት እንደ ሞት አልቀረም። መጽሐፍ ሲናገር እኮ ይላል አይደል? መላእክት እኮ ይላቸዋል ምን? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ኢየሱስ ከሙታን መካከል የለም። ምን ተብሏል? ተነስቷል። ሲነሳስ ምን እያረጋግጠልን ነው? እናንተ ይቅር ተብላችኋል እያለን። ሶስተኛ ለጌታ መትጋት መስራትን ይነግረናል። ጳውሎስ ይላል አይደል? ትንሣኤ ከሌለ ወይ ደግሞ ክርስቶስ ከሞት ካልተነሳ እኛ ከሞት አንነሳም ማለት ነው። ከሞት አንነሳም። እኛ ከሞት የማንነሳ ከሆነ ደግሞ እዚህ ምድር ላይ ያገለገልነው አገልግሎት ሁሉ ምንድነው ማለት ነው? ከንቱ ነው ማለት ነው። ዋጋ የለውም ማለት ነው። ግን እዚሁ ምዕራፍ ላይ መጨረሻ ቁጥር 58ን ስታዩት ዋጋ አላችሁ ይላል። እዚህ ምድር ላይ የምትሰሩት ስራ ምን አለው? ዋጋ አለው። አገልግሎታችሁ ዋጋ አለው። ለምን? ክርስቶስ ከሞት ስለተነሳ። እናንተም ከሞት ስለምትነሱ ከሞት ተነስታችሁ ዋጋችሁን ከማን ትቀበላላችሁ? ከራሱ ከክርስቶስ ትቀበላላችሁ። የሮጣችሁለትን፣ ያገለግላችሁበትን፣ የሰራችሁለትን ዋጋ ትቀበላላችሁ። እኛ እኮ ምስኪኖች ነን ይላል ጳውሎስ። ምን ከሌለ? ትንሣኤ ከሌለ እዚህ ምድር ላይ ብዙ ነገር አጥቷል ጳውሎስ አይደል? ትቶ መጥቷል። ፈሪሳዊነቱን ትቶ መጥቷል። ቢናሚያዊነቱን ትቶ መጥቷል። እዚህ ዓለም ላይ ሰዎች የሚጓጉሉትን ብዙ ነገር አለው ትቶ መጥቷል። እናስ በመከራ በስቃይ ደግሞ እየኖረ ነው። በፍርሃት እየኖረ ነው። ይሄንን ሁሉ ትቶ መጥቶ በስቃይ የሚኖር ሰው እና ትንሣኤ ከሌለ እንደኔ ምስኪን የለም ማለት ነው ይላል ጳውሎስ። አይደለም፣ ትንሣኤ አለ። ከሞት ተነስተን ምን ከእጁ ዋጋችንን እንቀበላለን። የአገልግሎታችንን ዋጋ እንቀበላለን። ስለዚህ ማገልገል እንዳለብን ይነግረናል። ትንሣኤ ከሌለ፣ ትንሣኤ ካለ እንጠየቃለን። ምን ሰራችሁ ደግሞ እንባላለን። ለሱ ዋጋችንን እንቀበላለን። የመጨረሻው የመመስከር። ኢየሱስ ከሞት ከተነሳ ከኛ ምን ይጠበቃል? መመስከር ይጠበቃል አይደል? ጳውሎስ ምን ይላቸዋል? እኔ የተቀበልኩትን ከዛስ ለእናንተ የነገርኩትን ምንድነው? ወንጌል የነገርኳችሁ አይደል? ተቀብሎ ጳውሎስ ከኢየሱስ ሰምቶ ምን ብሏል? መስክሯል። ከዛስ እነ ጳውሎስ እነ ጴጥሮስ እንደሰሙ፣ ሐዋርያቱ እንደሰሙ፣ 500 የሚሆኑ ደቀመ እንደሰሙ ሰምቷል። እነዚህ ሰዎች ምን ያደርጉ ነው? እየመሰከሩ ነው። ምን? ወንጌል። ምንድነው ወንጌል? ኢየሱስ ክርስቶስ ከሞት ምን ማለት ነው? መነሳቱ ነው። እዚህ የክርስቶስ ትንሣኤ ምን መደረግ አለበት? መመስከር አለበት። ኢየሱስ ከሞት እንደተነሳ፣ ሞትን ድል አድርጎ እንደተነሳ፣ ሞትን እንዳሸነፈ ምን መደረግ አለበት? መመስከር አለበት። ለዚህ ምን እንማራለን? ከዚህ ምስክሮች እንድንሆን። የምኑ? የትንሣኤው ምስክሮች እንድንሆን። የኢየሱስ የመስቀልን ስራ ብቻ ሳይሆን ኢየሱስ ዋጋ ከፍሎልናል ብቻ ሳይሆን ዋጋ ከፍሎልናል፣ ግን እንደሞተ ደግሞ አልቀረም አይደል? ብዙ የምናወራው ብዙ ስብከቶቻችንን ላይ የታወቀ አባባሎች አሉ አይደል? እንትና ሞቷል፣ እንትና ሞቷል፣ እንትና ሞቶ ቀረ። የኛ ግን ምን አላለ? ሞቶ አልቀረም፣ ትንሣኤን አድርጓል፣ ከሞት ተነስቷል። ብዙ ሃይማኖትን የጀመሩ ሰዎች ሞተዋል።
ቀርተዋል፣ አልተነሱም። አዎ የኛ ግን ተነስቷል። አስክሬኑ የለም ማለት መጽሐፍ የሚለው ከፈኑ ብቻ ነው። ምኑ የለም? አስክሬኑ የለም። ኢየሱስም ብሏል ተነስቷል። ይሄ መመስከር አለበት። ወንጌል ይሄ ነው አለ ጳውሎስ። ምን መሰከረው? ወንጌል አይደል? ምን እናገረው? ወንጌል አይደል? ወንጌል ደግሞ ይሄ ነው። ወንጌል ምንድነው? ኢየሱስ ከሞት መነሳቱ ነው። ወንጌል ሙሉ የሚሆነው ምን ሲሆን ነው? ኢየሱስ ለኛ ምን ብሏል? ተሰቅሏል፣ ሞቷል፣ ተቀብሯል። ከዛስ ከሞት ደግሞ ምን ብሏል? ተነስቷል። ወንጌል ይሄ ነው። ይሄን ምን እናድርግ? እንመስክር ይላል። ክብር ለእግዚአብሔር ይሁን። ዛሬ በዚህ ትንሣኤውን በምናስብበት ቀን አንድ የቤት ስራ እንድንወስድ እፈልጋለሁ። ትንሣኤውን እንድንመሰክር። ትንሣኤውን መመስከር ማለት ምን ማለት ነው? ሰዎች ምን እንደሚሉ እንደሚነሱ መመስከር ማለት ነው። ሰዎች እንደሚነሱ መመስከር ማለት ሰዎች ሞትን አሸንፈው ከሞት ፍርሃት ነፃ እንደሚወጡ መመስከር ማለት ነው። ሰዎችን ወደ ኢየሱስ ክርስቶስ መጥራት ማለት ነው። ሕያው ወደ ሆነው ጌታ ሃሌሉያ። ወደ ሞተው አይደለም የምንጠራው እኛ ሰዎችን፣ ወደማይሰማን አይደለም ሰዎችን የምንጠራው፣ ታሪክ ወደ ሆኑ ነገሮች አይደለም ሰዎችን የምንጠራው፣ አጽም ወደ ሆኑ ነገሮች አይደለም ሰዎችን የምንጠራው። እኛ ሰዎችን የምንጠራው ሕያው ወደ ሆነው ኢየሱስ ነው። ሞትን ድል አድርጎ ወደ ተነሳው ኢየሱስ ነው። ሞት እንኳን ወዳልያዘው ወደ ኢየሱስ ነው። እኛ የምናመልከው እሱ ነው። ምን ሞትን ያሸነፈው ዓለም ሁሉ ምን ብሏል? ለሞት ይሸነፋል። ሰዎች ከሞት ተነስተው ሊሆን ይችላል፣ ግን ተመልሰው ይሞታሉ። ኢየሱስ ግን ምን አላለም? ሞቶ አልቀረም። ኢየሱስ ሕያው። ዛሬ በዚህ ልባርካችሁ፣ የኢየሱስን ትንሣኤ የምትመሰክሩ ሰዎች ያደርጋችሁ። ኢየሱስ ጌታ ነው። መጨረሻ ላይ እንኳን ለዚህ በዓል በሰላም አደረሳችሁ። ይሄ በዓል ወንጌሉን የምንመሰክርበት፣ ይሄ በዓል ትንሣኤውን ለማያውቁ ሰዎች የምንናገርበት በዓል ይሆንልን።